በነገራችን ላይ የኢትዮጵያ ህልውና የተከበረው አርበኞቹ ጣሊያንን ያሸነፉት እኮ እነራስ አበበ አረጋይ በሸዋ ተራሮች እነበላይ ዘለቀ በሶማ በለምጨን በሌላው የጎጃም አካባቢ ራስ አሞራው ውብነህ በወልቃይትና በጎንደር ጀነራል ኃይሉ ከበደ በወሎ ተራሮች ተዋግተው ነው። አዲስ አበባ ላይ እኮ አይደለም ውጊያ የሚደረገው አይደል? የሆነች ቦለት ለኩስ ወይ ለድግስ አይደለም የምትሄደው። የ4 ኪሎ መንበረ ስልጣን የምትነቀንቀው የምታሸንፈው እዚህ ነው። የምታሸንፈው ዘበኛውን ሰራዊቱን በመምታት ነው። እንደዛ ሊያሸማቅቁ በሚሞክሩ ሰዎች እንዳትሸወኑ። የደርግ ጦርነት በከፍተኛ ደረጃ ሽፍት ያደረገው ሽሬ ላይ 604ኛ ኮር የሚባለው ሰራዊት ሲደመሰስ ነው። ታውት ያን ሩቅ አንሄድም። ደሴ የሰፈረ የብልጽግና ካድሬ የተጨነቀው እኮ ግዳን ሙጃ ያለው ሰራዊት ሲመታ ነው። ሩቅ እኮ ነው በጣም ከደሴ እስከዛ ኪሎሜትሩን ኤግዛክትሊ አላውቀውም፣ ግን ሩቅ ነው። ብልቱን ለይታ የመታው ቀን የ4 ኪሎ የአረመኔ ቁንጮ አውሮፕላን ማስጠግቶ ወይ ዩናይትድ አረብ ኤምሬት ይሄዳል ወይ የሆነ አፍሪካ ሀገር ይሄዳል። ይሄ ታሪክ ነው። መንግስቱ ኃይለማርያም የተሰደደው እኮ ተተኩሶበት ጥይት ስቶት አይደለም ማለት ጠላቴ የሚለው አካል ወሳኝ ኮሪዶር ውስጥ የተቆጣጠሩለት ነው ሄደው። ስለዚህ አንዳንዶቹ የሆነ ጠመንጃ ይዘን እዚህ ስንጫወት እንደነበረው እየፎከርን 4 ኪሎ ምናምን ይያል አዲስ አበባ ምን ሄድ ይመስላችኋል? እንደዛ አይደለም ጦርነቱ። እንዳነሳውላችሁ ይሄ ሰራዊት ይሄ በየደጃችን የመጣ ሰራዊት የዛ የአረመኔ አገዛዝ የዛ አማራን ሊያጠፋ የተነሳው አስተሳሰብ ዘበኛ ነው። ይሄን ዘበኛውን አስወግደ ነው ወደዛ የምትሄደው። ገለማ አይደለም የምጨርሰው ፎርዛት ማተር እየቀኑ በሞት መንጋጋ መሃል እያለፍን ታስቦበት ስራዬ ተብሎ ግን ስብዕናችንን ለመግደል አንዱ ብድግልና ፓስተር ነው ይላል። ወይ ለጠላ ያጣፋል ወይ ሻማ ያበራል ወይ ስዕል አድኖ ከጀርባ ያረጋል። ከዛ የትግሉ ባለቤት ነኝ ይላል። የሆነ ቦታ ተቀምጧል። የሆነ ፕሮጀክት አበላሽተበት ይሆናል። ታሪክ ኃላፊነታችን ያን ስራ ስለሰራን ያ ዝርፊያ ስለቀረበት 24 ሰዓት ስለኛ የሚያወራ ነው። 24 ሰዓት በቲክቶክ በዩቲዩብ አሳዛኝ ነገር ይሄንኑ ፔን ተሸግ አንዳንዱ ነገር በጥይት መመታት ይቀልሃል። ደስ የሚለው ግን እየሰራ ደስ የሚለው እንዲህ አይነት አርሚ እየፈጠርክ ስለሆነ የሚመጣው ትቋቋመዋለህ። አንዴ በሃይማኖት ይመጣል። የጎጃምን ትግል የዚህን ቀጠና ትግል ለመከፋፈል የተሄደው ከመሬት ተነስቶ ምን እንደሆነ ስለ እምነት ምን እንደሆነ እንኳን የማያውቀውን ሰውዬ እከሌ ቅባት ነው ድሮ ወያኔ ሲሰራው የነበረው ማለት ነው። እከሌ ዓለም ብርሃን ነው በዛ ልሳካ ሲል እከሌ አገው ሸንጎ ነው ይላል። አሁን አገው ሸንጎ ብለው የሚፈርጁት ቀጠና ለረጅም ጊዜ ነው ቆይቼበታለሁ። በየጊዜው ጠላትን የሚማርክ ጀግና ሰራዊት ያለበት በጣም ንጹህ ታጋዮች ያሉበት ስለ አገውነት ስለ አማራነት ለአንድ ቀን መጨነቅ የማይፈልጉ ልጆች አሉበት። እንደዚህ አይነት ሰራዊት ያለበት ነው። ዞረን ከአመታት ምናምን በፊት ብዙ ስራ ተሰርቶበት ስለዛ ማውራት አልፈልግም። የተደራጀ ሰራዊት ነው። ያ ሰራዊት ጠመንጃውን እንዲዘቀዝቅ የሚሰራ አሉባልታ ነው። የሚሰራ አደገኛ ሴራ አለ። ታናንቀን ከወንድሞቻችን ጋር ተቆራርጠን ፎርዛት ማተር ዘመዶቻችንንም ጭምር ላይ ጨክነን ነው ይሄ ትግል የተረፈው። ዛሬ አባ ኮስተር እዚህ ቀጠና ታየ። አስቡት አባይን ተሻግሮ እዚህ ታየ ሲባል የሚፈራ እንዲሆን ብዙ ዋጋ ከፍላችኋል። እናንተም እኛም ትሩልኛ የአማራ ብሔርተኛ ታጋዮች ነን። የአማራ ብሔርተኛ ታጋዮች ነን ካል የአማራን ህዝብ ስነ ልቦና፣ ክብር፣ ልዕልና፣ ታሪክ ማወቅ ማደግ የህይወት መመሪያችን ልናደርገው ይገባል። እዛ ውስጥ ፈጽሞ የሌለበት አማራ የሚለውን ቃል ለፖለቲካ ኮሬክትነት ያነሳ የሆነ አካል ለሱ ግዞት አድሮ ነው የወንድሙን ስም ሲያጠፋ አንተ እንዳትደራጅ ሲያደርግ የቆየ ነበረው። በትዕግስት በጽናት አሸንፈን እዚህ ደርሰናል። እንኳን ደስ አላችሁ ማለት ፈልጋለሁ። Yeah.
የመጀመሪያው የዚህ ትግል ስኬት የፋኖ ተጋድሎ ስኬት በነገራችን ላይ የፖለቲካ ዓላማችንን በጠመንጃ ማስፈጸም እንችላለን የሚለውን ሐሳብ ትውልዱ ላይ ማስረጽ ነው። ትልቁ ስኬታችንም እሱ ነው። ከዚህ በኋላ ያለው የሥራ ጉዳይ ነው፣ የማኔጅመንት ጉዳይ ነው፣ የአቅም ጉዳይ ነው፣ የግለሰቦች ጉዳይ ነው፣ የድርጅቶች ጉዳይ ነው። ዋነኛው ነገር ያን አስተሳሰብ መውለድ ነበር። ይሄን አስተሳሰብ ለመውለድ ብዙ የድብታ ዘመኖች አልፈዋል። የሆነ ቦታ ከተሞከሩት በስተቀር በራስ አቅም በራስ በቅነት አገዛዙን መታገል አለብኝ ብሎ መነሳት አደገኛ የነበረና ቀደም እንዳነሳሁት እንደ ኮረንቲ በሩቁ ይታይ የነበረውን አስተሳሰብ ለመስበር እኔም ሆንኩ ሌሎች ጓዶች ብዙ እርምጃ ተራምደናል፣ ብዙ ርቀት ሄደናል። በዛ ተሳክቶልናል ብዬ አስባለሁ። እንደ ትውልድም ለመኩራራት ለመታበይ የምንናገረው ነገር የለም፣ የሚያኩራራም ነገር የለም። ገና ብዙ የበሰረ አለብን፣ በጣም ብዙ። ምንም ቢሆን ምንም ደካማ ቢሆን 120 ሚሊዮን ህዝብ የሚያስተዳድር ያንን ኢትዮጵያን የሚያክል ግዙፍ ታሪክ፣ ግዙፍ የዲፕሎማሲ እርሾ፣ ቀላል የማይባል ኢኮኖሚ ያለ ይሉንታ ያለ ተጠያቂነት ሁሉን ነገር ለጦርነት የሚያውል እብድ ግለሰብ የሚመራው መከላከያ ነው። ስለዚህ ጉዳት ማድረሱ አይቀርም፣ መታገሉ አይቀርም። ትልቁ ነገር ግን እንዳልኳችሁ አስተሳሰቡን መውለዱ ነው። እኛ በታሪክ አጋጣሚ ስለተገኘን እንጂ እርግጠኛ አይደለም ከስንቶቻችሁ የተሻለ የማሰብ አቅም እንዳለኝ። ትልቁ ነገር የምንደራጀውም ተቋም የምንፈጥረውም የምንሰባሰበውም አቅም ያለው ሰው እንዲመጣበት፣ አቅም ያለው ሰው ትግሉን እንዲመራ ነው። ያ ሲሆን አይደለም በአንድ አመት በሁለት አመት ሌላ ዘመናትን ብንታገል በዘላቂነት ህዝቡን ወደሚፈልገው ዓላማ የሚወስድ ትግል ማድረግ እንችላለን ብዬ አስባለሁ።